ሰላም እንዴት ናችሁ? ዛሬ የማሳያችሁ ፕሪንተርን ከኮምፒውተር ጋር እንዴት ማስተዋወቅ እንደምትችሉ ነው። በመጀመሪያ የፕሪንተሩን ድራይቨር በሞዴሉ ታዘጋጃላችሁ። ከዛ በኋላ ኢንስታል ነው የምትሉት ድራይቨሩን፣ ኖርማል ኢንስታሌሽን ማለት ነው። ኢንስታል ታደርጉትና ኔክስት፣ ኢንስታል እያደረገ ነው። ኢንስታል አድርጎ ጨረሰልን ማለት ነው። ከዛ በኋላ ቀጥታ ኮንትሮል ፓናል ነው የምትገቡት። ኮንትሮል ፓናል ከገባችሁ በኋላ ከዛ ሃርድዌር ኤንድ ሳውንድ የሚል ታገኛላችሁ። ከዛ በኋላ ፕሪንተር ኤንድ ስካነር የሚለው ውስጥ ትገባላችሁ። ከዛ ልክ የተጫነውን ፕሪንተሩ ሊስት ያደርግላችኋል። እናንተ የጫናችሁትን ትመርጡና ከዛ በኋላ ፕሪንቲንግ ፕሪፈረንስ ውስጥ ትገቡና ፔፐር ሳይዙን ኤ4 ታደርጋላችሁ። ፔፐር ሳይዙ ኤ4 መሆን አለበት ማለት ነው። ኤ4 ታደርጋላችሁ ፔፐር ወይም ደግሞ ሌተር ሳይዙ ማለት ነው። ከዛ በኋላ ፔፐር ታይፕን ደግሞ ለፕሌን ነው የምታደርጉት። ጨረሳችሁ ማለት ነው።